አንዴና ለመጨረሻ ጊዜ ሳንወድቅ ከእግዚአብሔር ጋር መጣበቅ የሚፈልግ ሰው ካለ ያለን ሁሉ ሽጠ ተከተለው። አለኝ የምትለውን ነገር በሙሉ ለእግዚአብሔር ስጠው፣ ራስህንም ስጠው ብትችል። እውነት ያለን ነገር በሙሉ የኛ አይደለም ክርስቲያኖች። ሀብቱ በሉት፣ ንብረቱ በሉት፣ ጤናው በሉት ማን የሰጠን ነው? እግዚአብሔር እኮ የሰጠን ነው። አያሳዝንም ታዲያ? መድኃኒዓለም ደግሞ የሰጠውን መልሶ ይለምናል እኮ። አሁን እኛ ራሱን እሱን እኮ ነበር መለመን የነበረብን። እኛ ግን ተለማኝ ሆነን ተገላቢጦሽ ሆነ፣ ተቀየረ ነገሩ። ባለጸግነት ከእግዚአብሔር ስጦታዎች አንዱ ነው እንጂ ብቸኛው አይደለም። እግዚአብሔር እንደ ስጦታ ጤና የሰጠው ሰው አለ፣ ልጅ የሰጠው ሰው አለ፣ ትዳር የሰጠው፣ ዕውቀት የሰጠው፣ ወላጅ የሰጠው ሰው እኮ አለ። ባለጸጋ ወደ እግዚአብሔር መንግስት ለመግባት ይከብደዋል ማለት ከእግዚአብሔር የተቀበለውን ነገር ለእግዚአብሔር መልሶ መስጠት የሚከብደው ሰው የእግዚአብሔር መንግስት እንዴት ይወርሰዋል? እንዴት ልጆቻችንን ለእግዚአብሔር መስጠት ከበደን? እሱ ሰጥቶን። እንዴት ራሳችንን ለእግዚአብሔር መስጠት ከበደን? እሱ ፈጥሮን። እንዴት ራሳችንን ቤተክርስቲያን ማምጣት ከበደን? ደጆቹን ሳይዘጋው። አያችሁት ክርስቲያኖች? የዘላለም ሕይወትን እንድወርስ ምን ላርግ ብላችሁ የምትጠይቁ ከሆነ ራሳችሁን ስጡ ነው መልሱ።